መቶ ሺህ ብር ብቻ በወሮት ምን ልስራ ብለው ተጨንቀው እንግዲህ ለዛሬው ይዤላቸው የመጣሁት የህንፃ መሳሪያ መሸጫ ቢዝነስ ነው። የህንፃ መሳሪያ ቢዝነስ ከዚህ ቢዝነስ እንግዲህ የትኞቹን እቃዎች በመጀመሪያ መግዛት እንዳለበት እና ከዚህ ቢዝነስ ትርፍ እንዴት ታገኛላችሁ የሚለውን በአጠቃላይ ጠቅላላ አድርጌ መረጃውን ከመጀመሪያው በስንት ካፒታል ምን አይነት ማቴሪያል እንደሚያስፈልጋችሁ እንደዚሁም ደግሞ ትርፉን እና የት ቦታ መስራት እንዳለባችሁ ጠቅላላ አድርጌ ይዤላችሁ መጥቻለሁ። ይህን ቪዲዮ እስከ መጨረሻው ተከታተሉ፣ ታተርፉበታላችሁ። ይህ ቢዝነስ ለመስራት ላሰባችሁ ሰዎች እንዴት ነው በሁለት መቶ ሺህ ብር እቃዎች ገዝተን እንዴት ነው መስራት የምችሉ ከምትሉ ከሆነ በመጀመሪያ ሲጀምሩ በትንንሽ ቶሎ ቶሎ የሚሄዱና አላቂዎችን በመግዛት በምታገኙት ስቶክ ወይም በምታገኙት ትርፍ ስቶክ ሌሎች ደግሞ ተለቅ ተለቅ ያሉ እቃዎችን መግዛት ትችላላችሁ ማለት ነው። መጀመሪያ ግን ስትጀምሩ በትንንሽ እና ቶሎ የሚሄዱ አላቂ መሳሪያዎችን ብትገዙና ከዛ በኋላ ደግሞ ትርፋችሁን እያያችሁ ከዛ ስቶካችሁን ሌሎቹን ትልልቅ እቃዎችን መጨመር ትችላላችሁ ማለት ነው። አሁን ደግሞ ስለዚህ ዝርዝር ነው የምነግራችሁ። ምን አይነት ነው መጀመሪያ መግዛት ያለብን፣ ምን አይነት ስቶክ ነው መጀመሪያ ወይም መሳሪያ መግዛት ያለብን ስንጀምር የምትሉትን በሙሉ እነግራችኋለሁ ማለት ነው። አሁን እሱን ማሳያችሁ ይሆናል። ስለዚህ በስነስርዓት ተከታተሉት። አሁን የምናያቸው ደግሞ በሁለት መቶ ሺህ ብር ካፒታል የምንገዛቸው እቃዎች ነው በዝርዝር ማነግራችሁ ማለት ነው። ይህም ደግሞ በትንሽ ካፒታል ስንጀምር በትንሽ ካፒታል የምንገዛቸው እቃዎች ናቸው እነዚህ ማለት ነው። አሁን ወደ ዝርዝሩ ወይም ደግሞ የሚያስፈልገን ለእያንዳንዱ እቃ በጀት ነው የምነግራችሁ ማለት ነው። ለምሳሌ ሲሚንቶ 50 ሺህ ብር ከ200 ሺህ ብር ላይ እንመድባለን። ቤንዲንግ ዋይር እና እንደዚሁም ደግሞ ሽቦዎች 20 ሺህ ብር፣ እንደዚሁም ፒቪሲ ፓይፕ እንደዚሁም ፊቲንግ መገጣጠሚያ ማለት ነው የፒቪሲው እነሱ 30 ሺህ ብር እንመድባለን ማለት ነው። ለኤሌክትሪክ ማቴሪያል ደግሞ ለኤሌክትሪክ ማቴሪያል የሚሆኑ ወይም መሳሪያዎች የሚሆኑ 25 ሺህ ብር እንመድባለን ማለት ነው። ለኮንስትራክሽን ሃንድ ቱሎች እነዚህ ለኮንስትራክሽን ግንባታ የሚሆኑ እቃዎች ለእነሱ ደግሞ 25 ሺህ ብር እንደዚሁ እንመድባለን። እንደዚሁም ለቀለምና መለዋወጫ ወይም አክሰሰሪ 15 ሺህ ብር እንመድባለን ማለት ነው። ለትራንስፖርት እንደዚሁም ደግሞ 10 ሺህ ብር እንመድባለን ማለት ነው። አሁን በጠቅላላ ለእነዚህ በጀት ያወጣናቸው በድምር 190 ሺህ ብር ሆኗል ማለት ነው። ይህ ማለት ደግሞ 10 ሺህ ብር ተርፎናል። ያቺ 10 ሺህ ብር ደግሞ እንደ መጠባበቂያ እናስቀምጣታለን ማለት ነው። አነስተኛ የሆነች የህንፃ መሳሪያ ግንባታ በ200 ሺህ ብር በእነዚህ መጀመር እንችላለን። ከዛ በኋላ ቀስ እያለን በምናገኘው ትርፍ ነው ሌሎችን ማቴሪያሎች መጨመር እንችላለን ማለት ነው። ምን ልስራ ካላችሁ በ200 ሺህ ብር ካፒታል ዛሬ ይህን የመሰለ ቢዝነስ ይዤላችሁ መጥቻለሁ ማለት ነው። ከዚህ በተጨማሪ ደግሞ እንግዲህ 160 ሺህ ብሯን እንደ መጠባበቂያ ማድረግ ትችላላችሁ ማለት ነው። ታስቀምጧታላችሁ ለመጠባበቂያችሁ ማለት ነው። ተጨማሪ ደግሞ አሁን ደግሞ ሌሎቹን ዝርዝር ነው የምናወራባት ይሆናል ማለት ነው። ነገራችሁ በዝርዝር በፍጥነት ስለሚሸጡ እቃዎች ነው ምን መግዛት እንዳለባችሁ እና የትኞቹ መጀመሪያ እቃዎች መግዛት እንዳለባችሁ ነው የምነግራችሁ ማለት ነው። ሲሚንቶ፣ እንደዚሁም ደግሞ ሚስማር፣ ማሰሪያ ሽቦ፣ የውሃ ቱቦ፣ ፒቪሲ ፊቲንግ፣ ኤልቦ ቲ ሶኬት፣ የኤሌክትሪክ ሽቦ፣ እንደዚሁም ደግሞ ማብሪያና ማጥፊያ ሶኬት፣ አምፖል፣ እንደዚሁም ቴሌፎን፣ የውሃ መስመር እቃዎች፣ እንደዚሁም ደግሞ ቀለም፣ ብሩሽ፣ ሮለር፣ ይህ ማለት የቀለም ሮለሩ ማለት ነው እሱ ማለት ነው። እንደዚሁም ደግሞ ስክሩ መፍቻዎች፣ እንደዚሁ መሰሪያና መፍቻው ማለት ነው። ሲሊኮን ማጣበቂያው ማለት ነው የመስታወት ሊሆን ይችላል። እንደዚሁም ደግሞ የሌሎች ማጣበቂያ የእንጨት ሊሆን ይችላል፣ የመስታወት ሊሆን ይችላል። ሲሊኮን ማጣበቂያው ማለት ነው እሱ። እንደዚህም ደግሞ የስራ ጓንት ወይም ደግሞ ለደህንነት የሚሆኑ እቃዎችን እነዚህ መግዛት ትችላላችሁ ማለት ነው። እነዚህ ደግሞ ቶሎ ቶሎ የሚሄዱ እቃዎች ናቸው። እንደዚሁም ደግሞ ቴፕ ብያቸዋለሁ፣ የኤሌክትሪክ እንትኖች ሽቦዎች፣ እንደዚሁም ቀለሞች ያስፈልጓቸዋል። የኤሌክትሪክ ስሰሩ እንደዚሁም ደግሞ ኮንዲቶች፣ የኤሌክትሪክ እቃዎች ማቴሪያል ብያቸዋለሁ ቅድም፣ እነሱ ያስፈልጋቸዋል ማለት ነው። እነዚህ አሁን በትንሽ ቀለል ያሉ ካፒታል እና ቶሎ የሚሄዱ የቢዝነሱ ለዚህ ቢዝነስ የሚሆኑ ማቴሪያሎች ናቸው ማለት ነው። ከዛ በኋላ ደግሞ ቀስ ስትሉ ደግሞ ሌሎቹን እያላችሁ በዚህ በምታገኙ ትርፍ መጨመር ትችላላችሁ ማለት ነው። እንግዲህ ፈጣንና የሚሄዱ እቃዎች እነዚህ ይመስላሉ ማለት ነው። ስለዚህ ቢዝነስ ህንፃ መስራት ቢዝነስ ግንባታ መሳሪያዎች መሸጫ ማለት ነው። ከትንሽ ካፒታል እስከ ትልቅ ካፒታል የሚያስፈልጋችሁ ነው አሁን ደግሞ የምነግራችሁ ይሆናል ማለት ነው። በትንሽ ካፒታል ከስንት መጀመር ከ100 ሺህ እስከ 300 ሺህ ባለው መጀመር ትችላላችሁ። ይህም ማለት በመሀሉ 200 ሺህ ብር ማለት ነው። በዛ መጀመር ትችላላችሁ። በመካከለኛ ደግሞ ልስራ ካላችሁ ደግሞ ስለዚህ ቢዝነስ ከ500 ሺህ እስከ 1.5 ሚሊዮን ባለው
በጀት መጀመር ትችላላችሁ የህንፃ መሳሪያ ማለት ነው። እንደዚሁም ደግሞ ትልቅ የሆነ የህንፃ መሳሪያ ቤት ልክፈት ካላችሁ ደግሞ ከ2 ሚሊዮን እና ከዛ በላይ በሆነ ካፒታል መጀመር ትችላላችሁ ማለት ነው። ይህ ቢዝነስ መካከለኛ ለሆናችሁ ሰዎች በመካከለኛ ቢዝነስ ለመስራትም ከፈለጋችሁ እንግዲህ ይህንን ከ500,000 እስከ 1.5 ባለው መስራት ትችላላችሁ። ትልቅም ደግሞ ልክፈት ካላችሁ ደግሞ ከ2 ሚሊዮን እና ከዛ በላይ ካላችሁ ካፒታል መጀመር ትችላላችሁ ማለት ነው። እንግዲህ ይህን ይመስላል ከትንሹ እስከ ትልቁ እስከ መካከለኛ ያለውን በጀት ነግሬያችኋለሁ። ቀሪውን ደግሞ አሁን የምነግራችሁ ይሆናል። ቀሪ ስለ ትርፋችን ስለ የት ቦታ መስራት እንዳለብን የሚለውን ደግሞ በዝርዝር የምነግራችሁ ይሆናል። ጀምሮ የመጀመሪያ ትኩረት ማድረግ ያለባችሁ አላቂ እቃዎች ላይ ነው፣ ወይም በትንሽ ካፒታል ተነስታችሁ ቶሎ ቶሎ የሚሄድላችሁ አላቂ ቢዝነሶች ላይ ነው። ስለዚህ አላቂ እቃዎች ላይ ነው። ለምሳሌ ፒቪሲ ቤቲንግ፣ ኤሌክትሪካል ማቴሪያል ላይ፣ እንደዚሁም ሚስማር እና ስክሩ ላይ፣ እንደዚሁም ደግሞ ቢንዲንግ ዋይ ላይ፣ ሽቦዎች ላይ፣ እንደዚሁም ደግሞ ሃንድ ቱል ላይ እነዚህ ላይ ትኩረት ማድረግ ያለባችሁ ማለት ነው። እነዚህ ቶሎ ቶሎ አላቂ እቃዎች ስለሆኑ ቶሎ ቶሎ ሰዎችም ተፈላጊ እቃዎች ስለሆኑ እነዚህ መጀመሪያ በእነዚህ መጀመር ትችላላችሁ። ከዛ በኋላ ነው ሌሎቹን መጀመሪያ ያለባችሁ ማለት ነው። እነዚህን ግን ቅድም በዝርዝር ነግሬያችኋለሁ። ግን ጠቅላይ ስናደርግ እነዚህ ፒቪሲ ፊቲንግ፣ ኤሌክትሪካል ማቴሪያል፣ እንደዚሁም ሚስማር እና ስክሩ፣ እንደዚሁም ቤንዲንግ ዋየር፣ አንድ ቱሎችን እነዚህን ቶሎ ቶሎ የሚሄዱ እቃዎች ስለሆኑ በመጀመሪያ እነዚህ እቃዎች ገዝታችሁ መሸጡ መሆን የተሻለ ነው ብዬ የተሻለ ነው። አሁን ደግሞ የምነግራችሁ አንድ ምክር አለ፣ ወይም ደግሞ የምሰጣችሁ ቲፕ አለ። በመጀመሪያ ደረጃ ይህን ቢዝነስ ስትጀምሩ እቃውን ስትገዙ ማለት ነው አንድ ቦታ ብቻ ሄዳችሁ አትግዙ። ወይም ደግሞ ከሰፕላየሮች አትሊስት በትንሹ ከ3 ከ5 የሆኑ ሰፕላየሮች ጋር የሄዳችሁ ዋጋዎችን ማነጻጸር አለባችሁ እና የሚቀንሰውን ሰው ደንበኛ መያዝ አለባችሁ ማለት ነው። ምክንያቱም እንደ ቦታው እንደ ሁኔታው ዋጋው ስለሚለያይ ማለት ነው። ስትጀምሩ ይህን ቢዝነስ አንድ ቦታ ብቻ ሄዳችሁ ገዝታችሁ አትምጡ። በትንሹ ከ3 ከ5 ሰፕላየሮች ጋር ወይም አከፋፋዮች ጋር ሄዳችሁ የዋጋውን ሁኔታ ማጣራት አለባችሁ። ከዛ በኋላ ነው እቃውን መግዛት ያለባችሁ ወይም ደግሞ ያን ሰው ደንበኛ ማድረግ ያለባችሁ ማለት ነው። ሰው እነዚህን ምክሮች ተጠቀሙት፣ ሰው ይጠቅማችኋል ማለት ነው። እና እንደዚሁም በተጨማሪ ሲጀምሩ እንዳልኳችሁ ከትንሽ እቃዎች መጀመሪያ ጀምሩ። ትልቅ እቃዎችን አትግዙ። ካገኛችሁ ጥሩ ዋጋ በኋላ ትንሽ እቃዎችን ከገዛችሁ በኋላ ቀስ እያላችሁ ማደግ ትችላላችሁ። ሌላው ነገር የምመክራችሁ ምንድነው፣ ይህን ቢዝነስ ሲጀምሩ አስፓልት ዳር ወይም ከመክፈታችሁ ይልቅ ኮንስትራክሽን አዳዲስ ግንባታዎች ያሉበት ቦታ ላይ ሄዳችሁ ብትከፍቱ እጅግ ውጤታማ የተሻለ እንደዚሁም ስራ ምሰሩ ሊሆን ይችላል ማለት ነው። ከአስፓልት ዳር ከመስራት ይልቅ ኮንስትራክሽን ቦታዎች ላይ አዳዲስ ግንባታ ያሉበት ቦታዎች ላይ ሄዳችሁ ይህንን ቢዝነስ ቢጀምሩ የተሻለ ትርፍ እንደዚሁም የተሻለ ገቢ ይኖራችኋል። እንደዚሁም ደግሞ እቃዎቻችሁ ቶሎ ቶሎ የሚሄድ እድላቸው ከፍተኛ ይሆናል ማለት ነው። የለም ማለት አይደለም። እነዚህም አስፓልት አካባቢ ወይም ደግሞ የተሰሩ መኖሪያዎች ቦታ ላይ አታገኙም እያልኩ አይደለም፣ ግን ያን ያህል ሲነጻጸር አዳዲስ ሰፈሮች ላይ ግን ሁሌም ግንባታ እቃዎች ይፈልጋሉ እና እነዚህ ግን የተሰሩ ቦታዎች ላይ ምናልባት ሲሰበር ወይ ሲበላሽ ብልሽት ሲገጥማቸውም ሊገዟቸው ይችላሉ። እነዚያ ግን አዳዲስ ሰፈሮች ሁሌም ግንባታ ስላለ ለግንባታቸው የሚያስፈልጋቸውን ቶሎ ቶሎ እቃዎች ማግኘት ስለሚፈልጉ ለእናንተም ደግሞ ጥሩ አማራጭ ይሆንላቸዋል ማለት ነው። እነዚህ ግንባታ የሚበዙባቸው ቦታዎች ላይ ወይም አዳዲስ ሰፈሮች ላይ ብትከፍቱ ማለት ነው። የምነግራችሁ እነዚህ ቢዝነሶች የት አካባቢ መክፈት እንዳለባችሁ ነው፣ ወይም ቦታውን የት ሄዳችሁ መክፈት እንዳለባችሁ ነው። ለምሳሌ ሳር ቤት ብትከፍቱም፣ እንደዚሁም ደግሞ ሰሚት ወይም ፍየል ቤት አካባቢ ብትከፍቱ፣ እንደዚሁም ሀያት ሰሚት ወይም ሀያት ብትከፍቱ፣ እንደዚሁም ወደ ሀያት 49 አካባቢ ሄዳችሁ ብትከፍቱ፣ ኮየ ፈጬ ወይም ደግሞ ቱሉ ዲምቱ አካባቢ አዳዲስ ሰፈሮች ላይ እዛ ሄዳችሁ ብትከፍቱ፣ እነዚህ ቦታዎች ላይ ብትከፍቱ እጅግ ውጤታማ ትሆናላችሁ ማለት ነው። ቦታዎቹ እንግዲህ እነዚህ ይመስላሉ ማለት ነው። ቦታዎች ብቻ እያልኳችሁ አይደለም፣ ሌሎችም እንደዚሁም እኔ ያልጠቀስኳቸው ሊኖሩ ይችላሉ። እናንተ ደግሞ የምታውቋቸው አዳዲስ ሰፈሮች ወይም አዳዲስ ህንፃዎች ወይም ግንባታዎች ያሉበት አካባቢ መክፈት ትችላላችሁ። እነዚህ የጠቀስኳቸው እንደ ምሳሌ እንጂ እነዚህ ቦታዎች ላይ ብቻ ይወሰናል ማለት አይደለም። ሰው እናንተም የምታውቋቸው እኔ የማላውቃቸው ሌሎች አዳዲስ ሰፈሮች ሊኖሩ ስለሚችሉ ግንባታ ያለባቸው ወይም እንደዚህ አዳዲስ ገና ግንባታ እየተደረገበት በስፋት ያለበት አካባቢ ላይ መክፈት ብትከፍቱ ውጤታማ ትሆናላችሁ ማለት ነው። አንድ ምክር አላችሁ። በመጀመሪያ ማድረግ ያለባችሁ ቢዝነስ ከመጀመራችሁ በፊት በጀታችሁ ማወቅ አለባችሁ። ምን ያህል በጀት አለኝ፣
ለዚህ በጀት የሚሆን ስራ ምን አይነት ስራ ብሰራ ያዋጣል፣ ይህ ቢዝነስ ያዋጣኛል የሚለውን በደንብ ማወቅ አለባችሁ እና የት ቦታ አካባቢ ሄዳችሁ መክፈት እንዳለባችሁ በደንብ ማወቅ አለባችሁ። እነዚህም በተጨማሪ በመጀመሪያ የትኛው እቃ ቶሎ ይሄድልኛል፣ በፍጥነት የሚሄድልኝ እቃ የቱ ነው፣ የቱ ያዋጣኛል የሚለውን ነገር በደንብ ማወቅ አለባችሁ። በተጨማሪ ደግሞ ሄዳችሁ እቃ ስትገዙ የተለያዩ ቦታዎች ላይ ዋጋዎቹን ማጣራታችሁ አትርሱ። ቢያንስ ከ3 እስከ 5 የሆኑ አከፋፋዮች ጋር ሄዳችሁ ዋጋውን አነጻጽሩ። ከዛ በኋላ እቃ ብትገዙ የተሻለ ነው። እንደዚህም ደግሞ በመጨረሻ የምነግራችሁ ነገር ቢኖር ምንጊዜ የማየው ኢትዮጵያ ላይ በብዛት ደንበኛን ትሪት የማድረግ ጉዳይ በጣም አናሳ ነው። ሰው ምንጊዜም ደንበኞቻችሁ ማንም ይሁን ማንም እቃ እንኳን ገዝቶ ባሄድ ደንበኛችሁን በፈገግታ ጥሩ በሆነ መልኩ ማስተናገድ አለባችሁ ማለት ነው። ዛሬ ባይገዛችሁ ነገ አይገዛችሁ ማለት ነው። ያ ሰውዬ በእናንተ ሁሌም ደስተኛ ሆኖ መሄድ አለበት ከእናንተ ጋር ሲሄድ ማለት ነው። ሰው ሁልጊዜም ደንበኛን መንከባከብ አለባችሁ። በፈገግታ ጥሩ ሆነ ሰርቪስ መስጠት አለባችሁ ማለት ነው። ብዙ ጊዜ አይቻሉ ተቆጥተው ሰርቪስ ሲሰጡ ያለው እና ይህ መሆን የለበትም። ይህ ደግሞ ደንበኛችሁን ስራችሁን ያበላሸዋል እና ምንጊዜም ደንበኞቻችሁ ላይ ጥሩ ሰርቪስ ወይም ጥሩ አገልግሎት መስጠት አለባችሁ። የማይሆን እቃ መሸጥ የለባችሁ ማለት ነው። ይህ ምክር ይጠቅማችኋል፣ ለስራችሁ ያግዛችኋል የሚል ነው። ከወደዳችሁት እንደዚሁም ደግሞ ጠቃሚ ሆኖ ካገኛችሁት ላይክ ኤንድ ሼር ማድረጉን አትርሱ። እንደዚሁም ደግሞ ለበለጠ መረጃዎች ወይም ደግሞ የተሻለ ቪዲዮ ሌሎች እንደዚሁም ቢዝነስ አይዲያዎች እንዲደርሷችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ለዛሬ ይዤላችሁ የመጣሁት በካነን ቢዝነስ ቲዩብ ይህን ይመስላል። በሌላ ደግሞ አዲስ ቢዝነስ ከምንገናኝ ቻው። አሁን ደግሞ ስለ ትርፋቸው ነው በዝርዝር የምነግራችሁ ማለት ነው። ስለዚህ በትርፋቸው አሁን እንደዚሁም ደግሞ የማሳያችሁ ይሆናል። ፕሮፊት ማርጂኑ፣ ክሮስ ማርጂኑን፣ ፕሮፊት ግሮስ ማርጂኑ ያ ማለት ደግሞ ትክክለኛ ትርፉ ማለት አይደለም። ይህ በአማካይ የምንወስደው የትርፍ መጠናችን ነው። ከዚህ ላይ ደግሞ ከግሮስ ፕሮፊቱ ላይ ደግሞ የምንቀናነሰው ነገር ስላለ ያ ነው። ለምሳሌ 270 ሺህ ወይም ደግሞ 250 ሺህ ትርፋችን ከሆነ ከዛ በላይ በፐርሰንት 10% ከሆነ ያንን ወደ 25 ሺህ አካባቢ ይመጣል። የ25 ሺህ ማለት ትርፋችን ነው ማለት አይደለም። ከዛ ላይ የግሮስ ፕሮፊቱ ነው። ያ ማለት ደግሞ ከዛ ላይ ደግሞ የቤት ኪራይ ሊኖር ይችላል። እንደዚሁም ደግሞ የመብራት የውሃ እንደዚህ ወጪዎች፣ የመብራት ወጪዎች እንደዚሁ ሊኖሩ ይችላሉ። የትራንስፖርት እንደዚሁ ወጪዎች ሊኖሩ ይችላሉ። ያንን እናቀናንሳለን። ከዛ በኋላ ነው ፕሮፊታችን ማወቅ እንችላለን። ከምናገኘው ፕሮፊታችን ማለት ምንድን ነው? በወር ከሸጥነው ላይ ከሸጥነው በጀት ላይ ከዛ ላይ ያወጣነው ወጪ ቀናንሰን የምናገኘው ውጤት ያ ፕሮፊታችን ነው። ስለዚህ እዚህ አሁን በዝርዝር የማሳያችሁ ይሆናል ማለት ነው። እንግዲህ እንደ ቦታው እንደ ሁኔታውም ሊወስን ይችላል ፕሮፊታችን ወይም ደግሞ ሽያጫችን። ለምሳሌ እንዳልኳችሁ አስፋልት ዳር ላይ ወይም ደግሞ ኦልሬዲ ተሰርቶ ያለቀ ቦታ ላይ ስራ ብትጀምሩ እና እንደዚሁም ደግሞ አዳዲስ ሰፈሮች ላይ ወይም ደግሞ በብዛት ህንፃ ግንባታ ያሉበት ቦታዎች ላይ በጀመሩ ተመሳሳይ ግዢም ወይም ደግሞ ተመሳሳይ ትርፍ አይኖራችሁ ማለት ነው። የተሻለ መሆን እነዛኞቹ አዳዲስ ሰፈር ላይ ያሉት በየጊዜው ህንፃ መሳሪያ እቃዎች ስለሚፈልጉ እነዚያ ደግሞ በየጊዜው የመሸጥ እድላቸው ከፍተኛ ነው። እንደዚሁም ደግሞ ትርፍ የማግኘት እድላቸው ከፍተኛ ማለት ነው። ወደዚህኛው ስንመጣ እነዚህ ኦልሬዲ ያለቀ ነገር ስለሆነ ምናልባት እንደዚህ ለጥገና አንዳንድ ነገር ሲበላሽ ምናምን ከስንት አንድ የሚገዙት ነው እንጂ የትርፉ መጠን እንደዚሁም ደግሞ የሽያጭ መጠኑ ከዛኛው አንጻር ሲታይ ማለት ነው ያነሰ ነው ማለት ነው። ሰው እንደ ቦታው እንደ ሁኔታው ትርፉም እንደዚሁም ደግሞ ሽያጩም ይለያያል ማለት ነው። ለዛሬ ይዤላችሁ የመጣሁት ይህ ቢዝነስ እንግዲህ በ200 ሺህ ካፒታል መነሳት ስለሚችል ቢዝነስ ስለ ህንፃ መሳሪያ ቢዝነስ ይህንን ይመስላል ማለት ነው። አሪፍ ቢዝነስ ይዤላችሁ እስከሚመጣ ድረስ እስከዛው ቻው።